ሻሎም የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንዲከረማችሁ እኔ በጣም ደህና ነኝ። ይህ በምስሉ ላይ የምታዩት የአእዋፍ ዘር ቁራ ይባላል። መጽሐፍ ቅዱስ ላይ ስለ ቁራ ቸልተኝነት በደንብ ይነግረናል። ኢዮብ መጽሐፍ ላይ እንደዚህ ብሎ ተናገረ። ልጆቹ መብልን አጥተው ሲንከራተቱ የሚመግባቸው ማን ነው? አዲስ ኪዳን ላይ ስትመጡ ጌታ ኢየሱስ ክርስቶስ ደግሞ እንደዚህ ብሎ ተናገረ። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ አይከምሩም፣ የሰማይ አባት ይመግባቸዋል ብሎ ተናገረ። ታዲያ ይህ ቸልተኛ ፍጥረት አንድ ጎልማሳ ሰው ለመመገብ ግን በጣም ሲተጋ ታዩታላችሁ። በነገስት መጽሐፍ ላይ ኤልያስ የተባለ የእግዚአብሔር ሰው በዋሻ ውስጥ ተሸሽጎ በነበረበት በዚያ የድርቅ ዘመን ጠዋትና ማታ የእግዚአብሔርን ትእዛዝ እየጠበቀ ምግብ አምጥቶ ብላቴኖቹን ያልመገበ ቁራ ጎልማሳውን ኤልያስን ሲመግብ ታያላችሁ። ዛሬ እንደዚህ ልባርካችሁ መጥቻለሁ። በጌታ በኢየሱስ ስም በእናንተ ጉዳይ ላይ ቸልተኛ የተባሉትን እንኳን እግዚአብሔር እንዲያዝላችሁ ነው ጸልያለሁ። በኢየሱስም ሰዎች ይታዘዙላችሁ። በኢየሱስም የኔ ጉዳይ ግድ አይሰጠውም የምትሉት ሰው ቢኖር እንኳን ከዚህ የእግዚአብሔር ቃል ኃይል የተነሳ በእናንተ ነገር ላይ መታዘዝ ይጀምር። ቸልተኛው ፍጥረት ቁራ የተባለ ይህ ፍጥረት ልጆቹን እንኳን በአግባቡ የማይመግብ ይህ ፍጥረት ኤልያስን ለመመገብ እንደታዘዘ የማይታዘዝ ግዑዝ ነገር በኢየሱስ ስም ዛሬ ለሚያስፈልጋችሁ ነገር ይታዘዝላችሁ። ሻሎም።